የኢትዮጵያ ሙዚቃ ኢንዱስትሪ በከፍተኛ ንዝረት ላይ ነው። በዚህ ሳምንት የዩቲዩብ እይታ ቁጥራቸው የናረና በየፕላትፎርሙ ትልቅ ተጽዕኖ የፈጠሩ ምርጥ 10 ስራዎችን ይዘንላችሁ ቀርበናል። በተለይ የዮማሪዮስ ድግስ ነው በቻርቱ ላይ የፈጠረው ማዕበልና የሌሎች አዳዲስ ስራዎች ያስመዘገቡት ውጤት እጅግ አስገራሚ ሆኗል። በባለፈው ሳምንት ዙፋኑን የያዙት አሁንም ይነግሳሉ ወይንስ ከዙፋናቸው ይፈናቀላሉ? ከ10ኛ እስከ 1ኛ የሳምንቱ እውነተኛው የኢንዱስትሪ የበላይ ማን ነው? አሁኑኑ ዝርዝሩን አብረን እንይ። በዚህ ሳምንት በቁጥር 10 ደረጃ ላይ የምናገኘው በራሱ በንቁባይ የዩቲዩብ ቻናል ላይ የተጫነውን ሄቨን ኤንድ ሄል የተሰኘውን ስራ ነው። ይህ ሙዚቃ ከተለቀቀ ገና 7 ቀናት ቢቆጠሩ በአሁን ሰዓት ከ7900 በላይ እይታዎችንና 862 ላይኮችን በማስመዝገብ በቻርቱ ላይ መቆየት ችሏል። የንቁባይ ጉዞ የሚገርም ነው። በባለፈው ሳምንት በዚሁ በቁጥር 10 ደረጃ ላይ በነበረበት ወቅት የነበረው እይታ 3000 ብቻ ነበር። በዚህ ሳምንት ግን እይታውን ከእጥፍ በላይ በማሳደግ ወደ 7900 መድረሱ ሙዚቃው በየቀኑ አዳዲስ አድማጮችን እያገኘ መሆኑን ያሳየናል። ባለፈው ሳምንት የነበረውን ቁጥር ሰብሮ ማለፉ በቻርቱ ላይ ረዘም ላለ ጊዜ ለመቆየት ትልቅ አቅም እንዳለው ማሳያ ነው። ንቁባይ በሚቀጥለው ሳምንት ከቁጥር 10 ከፍ ብሎ ደረጃውን ያሻሽላል ወይስ አዳዲስ ስራዎች ይተኩታል? ግምታችሁን ኮሜንት ላይ አስፈሩልኝ። ከንቁባይ ሄቨን ኤንድ ሄል ጥቂት ልጋብዛችሁ። ብልካላ የዋላም ላይ ነው ለበረቱ ግን ወዳጁ ነበር ለሰው መስታወቱ። ታዲያ ምን ያደርጋል ስሙን ይጣወቱ አደረገ። በቁጥር ደረጃ 9 ላይ የምናገኘው በቲቢኤች ኢንተርቴይንመንት የዩቲዩብ ቻናል ላይ የተጫነውንና ቢግ 24 ኬ ከጃኒ ፌቭዝ ጋር የተሰራውን ጭንቀት ባናት የሚለውን አዲስ ስራ ነው። ይህ ሙዚቃ በዩቲዩብ ላይ ከተጫነ ገና አንድ ቀን ብቻ ቢሆነውም በአሁን ሰዓት ከ14000 በላይ እይታዎችንና ከ1200 በላይ ላይኮችን በማስመዝገብ በአስገራሚ ፍጥነት ቻርታችንን ተቀላቅሏል። በባለፈው ሳምንት በቁጥር 9 ደረጃ ላይ የነበረው የናቲ ሆዬ ክልክል ነው በ13000 እይታዎች ነበር ደረጃውን ይዞ የቆየው። ቢግ 24 ኬ እና ጃኒ ፌቭዝ ግን ይህንን ቁጥር በአንድ ቀን ውስጥ ብቻ በማለፍ ቻርታችንን ተቀላቅለዋል። የጭንቀት ባናት ስኬት ሚስጥሩ በቲቢኤች ኢንተርቴይንመንት በኩል ያለው ጠንካራ ስርጭትና የሁለቱ አርቲስቶች የድሪል ቅላጼ ከአሁኑ ወጣት አድማጭ ጋር በቀጥታ መገናኘቱ ነው። በአንድ ቀን ውስጥ 14000 እይታዎችን ማግኘቱ በቀጣይ ቀናት ወደ ላይኛው የቻርት ደረጃ ለመውጣት ትልቅ እድል ይሰጠዋል። ከቢግ 24 ኬ እና ከጃኒ ፌቭዝ ጭንቀት ባናት ጥቂት ልጋብዛችሁ። በቁጥር 8 ደረጃ ላይ የምናገኘው በብሊንክ ቲቪ ኤንድ ሚዲያ የዩቲዩብ ቻናል ላይ የተጫነውን የጃን አዲስ ስራ ማሩነኝ ከደሴ ነው። ይህ ሙዚቃ ከተለቀቀ ገና 21 ሰዓት ብቻ ቢቆጠሩ በአሁን ሰዓት ከ37200 በላይ እይታዎችንና ከ6200 በላይ ላይኮችን በማስመዝገብ የሳምንቱን የቢልቦርድ ቻርታችንን ተቀላቅሏል። የዚህም ስራ ውጤት የሚገርም ነው። ባለፈው ሳምንት በዚሁ በቁጥር 8 ደረጃ ላይ የነበረው የራዶቭሊዮ መርከብ ቦኔቷ እና የቦትላ ዲፒ ጥምረት ሃሪቡ ደሪቡ በ32000 እይታዎች ነበር ደረጃውን የያዘው። ጃ ግን ያንን ቁጥር ገና አንድ ቀን ሳይሞላው በመስበር የደሴውን ወዝ ወደ ቻርቱ ይዞ ተቀላቅሏል። የማሩነኝ ከደሴ ስኬት ሚስጥሩ ጃ ያለው ለየት ያለ የድምጽ ቅላጼና በብሊንክ ቲቪ በኩል ያለው ሰፊ ተደራሽነት ነው። በ21 ሰዓት ውስጥ ከ6000 በላይ ላይኮችን ማግኘቱ አድማጮች ስራውን የወደዱት መሆኑን በግልጽ ያሳያል። ለመሆኑ ጃና ይህ አዲስ ስራው በሚቀጥለው ሳምንት ወደ ቶፕ 5 ውስጥ ይገባሉ? ግምታችሁን ኮሜንት ላይ አስፍሩልኝ። ከጃ ማሩነኝ ከደሴ ጥቂት ልጋብዛችሁ። ማሩነኝ ከደሴ እመጣለሁ ከሚሴ እኔ ያልኩ መራባ እነሱ አሉኛ ሌባ ልቤ በጣም ትልቅ አገሬንም ብለክ አገሬ። በቁጥር 7 ደረጃ ላይ የምናገኘው በጀንበሩ ደመቀ የዩቲዩብ ቻናል ላይ የተለቀቀውን ዘውድና ጎፈር የተሰኘውን ስራ ነው። ይህ ሙዚቃ ከተለቀቀ 2 ሳምንታት ቢቆጠሩም በአሁን ሰዓት ከ48000 በላይ እይታዎችንና ከ2200 በላይ ላይኮችን በማስመዝገብ በቻርታችን ላይ መቆየት ችሏል። ጀንበሩ በዚህ ሳምንት ትንሽ የደረጃ መውረድ አሳይቷል። ባለፈው ሳምንት በቁጥር 5 ደረጃ ላይ የነበረ ቢሆንም በዚህ ሳምንት ግን ወደ ቁጥር 7 ዝቅ ብሏል። ሆኖም ግን ባለፈው ሳምንት በዚሁ ደረጃ ላይ የነበረው የናሆም መኩሪያ ስራ ከነበረው 35000 እይታ ጋር ሲነጻጸር ጀንበሩ በ13000 ብልጫ አሁንም ጠንካራ ተፎካካሪ መሆኑን እያሳየ ነው። የዘውድና ጎፈር ከደረጃ 5 ወደ ደረጃ 7 ዝቅ ማለት አዳዲስና ፈጣን ስራዎች ቻርቱን እየተቀላቀሉ መሆኑን ያሳያል። ይሁን እንጂ በ2 ሳምንት ውስጥ 48000 እይታ ላይ መድረሱ ሙዚቃው አሁንም በአድማጮች ዘንድ ተወዳጅነቱ እንዳልቀነሰ ትልቅ ማሳያ ነው። ለመሆኑ ጀንበሩ ደመቀ በሚቀጥለው ሳምንት ደረጃውን ያሻሽላል ወይስ ከቻርቱ ይወጣል? ግምታችሁን ኮሜንት ላይ አስፍሩልኝ። ከጀንበሩ ደመቀ ዘውድና ጎፈር ጥቂት ልጋብዛችሁ።
አንበሳ ገሳ ብሎ ሲያንኮራፋ ሚዳቋ ሲፍታታ እግሩ ሳቆላልፋ እዛው ቆሎ ደፋ ይሄን ቀኔ በቁጥር 6 ደረጃ ላይ የምናገኘው በራዶቭሊዮና በመርከብ ቦኔቷ የዩቲዩብ ቻናል ላይ የተለቀቀውን ሃሪቡ ደሪቡ የተሰኘውን የሶስትዮሽ ስራ ነው። ይህ ሙዚቃ ከተለቀቀ 10 ቀናት ቢቆጠሩም በአሁን ሰዓት ከ57000 በላይ እይታዎችንና ከ3900 በላይ ላይኮችን በመሰብሰብ በቻርቱ አጋማሽ ላይ በጽኑ ተቀምጧል። ይህ ስራ ባለፈው ሳምንት በቁጥር 8 ደረጃ ላይ የነበረ ቢሆንም በዚህ ሳምንት ግን 2 ደረጃዎችን ከፍ ብሎ በቁጥር 6 ላይ ይገኛል። ይሁን እንጂ ባለፈው ሳምንት በዚሁ ደረጃ ላይ የነበረው የደባ ኑር ስራ ከነበረው 39000 እይታ ጋር ሲነጻጸር ሃሪቡ ደሪቡ በ18000 ብልጫ እንዲሁም ከፍተኛ ተቀባይነት እንዳለው እያሳየ ነው። የዚህ ስራ ጥንካሬ ያለው በሶስቱ አርቲስቶች የተለያየ ስታይል ጥምረት ላይ ነው። በ10 ቀናት ውስጥ 57000 እይታዎችንና ወደ 4000 የሚጠጋ ላይኮችን ማግኘቱ ሙዚቃው አሁንም ፍሬሽ ሆኖ መቀጠሉን ያሳያል። ከዚህም ስራ እስኪ በጥቂቱ ልጋብዛችሁ። ወደ ቶፕ 5 ስንገባ በቁጥር 5 ደረጃ ላይ የምናገኘው በኤፔክስ ኢንተርቴይንመንት የዩቲዩብ ቻናል ላይ የተለቀቀውን የጄ ካፕተን አሜን የተሰኘውን ስራ ነው። ይህ ሙዚቃ ከተለቀቀ 2 ሳምንታት ቢቆጠሩም በአሁን ሰዓት ወደ 98000 እይታ መጠጋቱ እና ከ3500 በላይ ላይኮችን ማስመዝገቡ የሳምንቱ ተጠቃሽ ስራ ያድርገዋል። ጄ ካፕተን በዚህ ሳምንት ከፍተኛ የደረጃ መውረድን አሳይቷል። ባለፈው ሳምንት በቁጥር ደረጃ 2 ላይ የነበረ ቢሆንም በዚህ ሳምንት ግን ወደ ቁጥር 5 ዝቅ ብሏል። ሆኖም ግን ባለፈው ሳምንት በዚሁ በቁጥር 5 ደረጃ ላይ የነበረው የጀንበሩ ደመቀ ዘውድና ጎፈር ከነበረው 35000 እይታ ጋር ሲነጻጸር ጄ ካፕተን በ63000 እይታ ብልጫ አሁንም በሊጉ አናት ላይ መሆኑን እያሳየ ነው። የአሜን ከደረጃ 2 ወደ 5 ዝቅ ማለት በቻርቱ አናት ላይ አዲስና እጅግ ፈጣን እይታ ያላቸው ስራዎች እንዳሉ ፍንጭ ይሰጣል። ይሁን እንጂ ወደ 100000 እይታ መጠጋቱ ጄ ካፕተን አሁንም በኢትዮጵያ ድሪል ሙዚቃ ላይ ያለውን የበላይነት የሚያሳይ ነው። ከጄ ካፕተን አሜን ስራው ጥቂት ልጋብዛችሁ። በቁጥር 4 ደረጃ ላይ የምናገኘው በኤስኤንኤም አቤላ የዩቲዩብ ቻናል ላይ የተለቀቀውን ያዝ ፌራሪ የተሰኘውን አዲስ ስራ ነው። ይህ ሙዚቃ ከተለቀቀ 3 ሳምንታት ቢቆጠሩም በአሁን ሰዓት ከ103000 በላይ እይታዎችንና ከ3000 በላይ ላይኮችን በማስመዝገብ በቻርቱ አናት ላይ በጽኑ ተቀምጧል። አቤላ በዚህ ስራው የኢትዮጵያ ሙዚቃ ውስጥ ብዙም ያልተለመደውን የዳንስሆል ዘውግ ይዞ በመምጣቱ የተመልካቹን ቀልብ መሳብ ችሏል። ባለፈው ሳምንት በዚሁ በቁጥር 4 ደረጃ ላይ የነበረው የአዲሱ ለገሰ ስራ በ50000 እይታዎች ነበር ደረጃውን ይዞ የነበረው። አቤላ ግን ያንን ቁጥር በእጥፍ በማሳደግና የ100000 እይታዎችን በማለፍ የሳምንቱ የጥንካሬ ማሳያ ሆኗል። የያዝ ፌራሪ የስኬት ሚስጥሩ አቤላ የተጠቀመው ለየት ያለ የሙዚቃ ዘውግ በቪዲዮ ላይም የታየው የጥራት ደረጃ ነው። በ3 ሳምንት ውስጥ 103000 እይታ ላይ መድረሱ ሙዚቃው በየክለቡና በየቤቱ በከፍተኛ ሁኔታ እየተደመጠ መሆኑን ትልቅ ማሳያ ነው። ከያዝ ፌራሪ ጥቂት ልጋብዛችሁ። ዛሬ ደገሳ አይባልም ነጥብ ሳስታቅፍ ጠባሳ ማስታወሻ ነገር ለእንቅልፉ ሲነሳ። በቁጥር 3 ደረጃ ላይ የምናገኘው በሳሚዳን የዩቲዩብ ቻናል ላይ የተለቀቀውን የሳሚዳንና የአብነት ባላን አስገራሚ ጥምረት ነው። ይህ ሙዚቃ ከተለቀቀ 2 ሳምንታት ቢቆጠሩም በአሁን ሰዓት ከ157000 በላይ እይታዎችንና ከ5800 በላይ ላይኮችን በማስመዝገብ በቻርቱ አናት ላይ ይገኛል። ሳሚዳንና አብነት ባላ በዚህ ሳምንት ከዙፋናቸው ወርደዋል። ባለፈው ሳምንት የቻርታችን ቁጥር 1 ላይ የነበሩ ቢሆንም በዚህ ሳምንት ግን 2 ደረጃዎችን ዝቅ ብለው በቁጥር 3 ላይ ተቀምጠዋል። ይሁን እንጂ ባለፈው ሳምንት በዚሁ በቁጥር 3 ደረጃ ላይ የነበረችው አሌዊያ ከነበራት 69000 እይታ ጋር ሲነጻጸር ሳሚዳንና አብነት ባላ በ88000 እይታዎች ብልጫ አሁንም ከፍተኛ ተቀባይነት እንዳላቸው እያሳዩ ነው። የዚህ ስራ ከቁጥር 1 ወደ 3 ዝቅ ማለት በሳምንት ውስጥ እጅግ ፈጣንና አዳዲስ ስራዎች መምጣታቸውን ማሳያ ነው። ሆኖም በ2 ሳምንት ውስጥ 157000 እይታ ማግኘት የሳሚዳንና የአብነት ባላ ጥምረት አሁንም በኢንዱስትሪ ውስጥ ያላቸውን ትልቅ ክብደት የሚያሳይ ነው። ከሳሚዳንና ከአብነት ባላ ለምንድን ነው ከተሰኘው ሙዚቃ ጥቂቱን ልጋብዛችሁ። ሁሉን ለማንፈታው ቀኑን ጠብቆ ማለም ይሆናል። በሁለተኛ ደረጃ ላይ የምናገኘው በአለዊያ የዩቲዩብ ቻናል ላይ የተለቀቀውና ከፍተኛ ተወዳጅነትን እያተረፈ የሚገኘውን
እሺ የተሰኘውን ስራ ነው። ይህ ሙዚቃ ከተለቀቀ 12 ቀናት ቢቆጠሩም በአሁን ሰዓት ከ580 ሺህ በላይ እይታዎችንና ከ4200 በላይ ላይኮችን በማስመዝገብ የሳምንቱን ቻርት አናት ተቆጣጥሮታል። አሌሉያ በዚህ ሳምንት አስገራሚ መሻሻልን አሳይታለች። ባለፈው ሳምንት በቁጥር 3 ደረጃ ላይ የነበረች ቢሆንም በዚህ ሳምንት ግን አንድ ደረጃ አሻሽላ በቁጥር 2 ደረጃ ላይ ተቀምጣለች። የሚገርመው ባለፈው ሳምንት በዚሁ በቁጥር 2 ደረጃ ላይ የነበረው የጄ ካፕቴን አሜን ከነበረው 78000 እይታ ጋር ሲነጻጸር አሌሉያ ከግማሽ ሚሊዮን በላይ እይታዎችን በማስመዝገብ የሊጉን ጣሪያ ሰብራለች። ከአሌሉያ እሺ ከተሰኘው ሙዚቃ ጥቂት ልጋብዛችሁ። በመጨረሻም በቁጥር 1 ላይ የምናገኘው ዮማሪዮስን ነው። በምነው ሸዋ ቲዩብ እና በራሱ በዮማሪዮስ ኦፊሻል ቻናል ላይ የተለቀቀው ድግስ ነው ከተጫነ ገና 2 ቀናት ብቻ ቢቆጠሩ በአሁን ሰዓት ከ774000 በላይ እይታዎችንና ከ37000 በላይ ላይኮችን በማስመዝገብ የኢትዮጵያን የሙዚቃ የዩቲዩብ ትሬንድ በበላይነት እየመራ ይገኛል። የዮማሪዮስ ድግስ ነው በዚህ ሳምንት ሪከርድ ሰባሪ ሆኗል። ባለፈው ሳምንት በቁጥር 1 ደረጃ ላይ የነበረው የሳሚዳንና የአብነት ባላ ለምን ይሁን የተሰኘው ሙዚቃ በ116000 እይታዎች ነበር የሳምንቱ አሸናፊ የነበሩት። ዮማሪዮስ ግን ያንን የሳምንት ቁጥር በ2 ቀን ውስጥ ብቻ በ6 እጥፍ ብልጫ በማለፍ የኢንዱስትሪውን ጣሪያ ሰብሮታል። በአሁን ሰዓት ይህ ሙዚቃ በየቤቱና በየመኪናው የማይሰማበት ቦታ የለም። የዚህ ስራ ስኬት ሚስጥሩ ዮማሪዮስ የፈጠረው ከፍተኛ የሃይፕ አቅምና ዘፈኑ ያለው አዲክቲቭ የሆነ ሪትም ነው። በ2 ቀን ውስጥ 37000 ላይክ ማግኘት አድማጩ ሙዚቃውን ዝም ብሎ ከማየት ባለፈ በከፍተኛ ሁኔታ እንደወደደው ትልቅ ማሳያ ነው። በምነው ሸዋ በኩል መቅረቡ ለስራው ተጨማሪ ተደራሽነት ሰጥቶታል። ለመሆኑ ዮማሪዮስ በሚቀጥለው ሳምንት 2 ሚሊዮን እይታ በማለፍ አዲስ ሪከርድ ያስመዘግብ ይሆን ወይንስ በቅርብ የሚለቀቁ ስራዎች ይገዳደሩታል? ግምታችሁን ኮሜንት ላይ አስፍሩልኝ። ከዮማሪዮስ ድግስ ነው ከተሰኘው ሙዚቃ ጥቂቱን ልጋብዛችሁ። አቅርብና የእናችንም ጉልበት እስምና ተነጩ ፈረሴ ላይ ከስከስን የቆንጆ የዚህ ሳምንት የደቢ ባርስ የሳምንቱ ምርጥ 10 የኢትዮጵያ ሙዚቃዎች ዝርዝር ይህንን ይመስል ነበር። ከቁጥር 10 እስከ ቁጥር 1 ያየናቸው ለውጦች አስገራሚ ነበሩ። በሚቀጥለው ሳምንት በሌላ አዲስ ቻርት እስከነገናኝ ቻው።